ሰላም ውድ ኢትዮጵያውያን፣ ይህ ኢትዮ ፋስት መረጃ ነው። ዛሬ የተለያዩ ጉዳዮችን የምናየው ይሆናል። በቅድሚያ ጠቅላይ ሚኒስትር አብይ አህመድ የዛሬ የፓርላማ ውሏቸውን እንዳስሳለን። በመቀጠል ደግሞ አነጋጋሪ የሆነ ሽምግልና አነጋጋሪ በሆነው መንገድ አሁንም እንደቀጠለ ነው። የትግራይ ክልል ጊዜያዊ አስተዳደር አጠር ያለ መግለጫ አውጥቷል። ሁሉንም በዝርዝር እናያለን። በመጀመሪያው የዛሬ ጠቅላይ ሚኒስትር አብይ አህመድ የፓርላማ ውሎ ምን ይመስላል? ጠቅላይ ሚኒስትር አብይ አህመድ ለዶናልድ ትራምፕ ቀጥተኛ የሚመስል ምላሽ መልሰዋል። ዶናልድ ትራምፕ ከዚህ በፊት ይህ የኢትዮጵያ ግድብ የኛ አመራሮች እንዝልልነትን በተከተለው መንገድ ለኢትዮጵያ መንግስት ባበደሩት ገንዘብ የተገነባ ነው ሲል በየሳምንቱ ከአንድም አራት ጊዜ ሲደመጡ ነበር። ዛሬ ግን ጠቅላይ ሚኒስትር አብይ አህመድ ይህ የኢትዮጵያ ህዳሴ ግድብ አንድም ብር ከማንም ላይ አልተበደርንም፣ ህዳሴን ካለ አንድ ብር እርዳታ ካለ አንድ ብር ብድር ያሳካ መንግስትና ህዝብ ፕሮጀክት አይሰራም ሊባልም አይችልም። አንድም ሰው አንድ ብር እዳ የለብንም በዚህ ግድብ ሲሉም ተደምጠዋል። ይህ የጠቅላይ ሚኒስትር አብይ አህመድ መግለጫ ታዲያ ለዶናልድ ትራምፕ ቀጥተኛ ምላሽ ይመስላል። እስከ ዛሬ ድረስ ምንም አይነት መግለጫዎችንም ሆነ ምላሽን ሲያስጥ የቆየው ብልጽግና ዛሬ ቀጥተኛ ምላሽ ዶናልድ ጄ ትራምፕ መልስ ሰጥቷል። አዎ የኢትዮጵያ ግድብ የማንም እጅ የለበትም፣ ማንም አንድ ብር አላዋጣበትም፣ በጠቅላላ በኢትዮጵያውያን ገንዘብ የተገነባ ግድብ ነው ሲሉም ተደምጠዋል። በሌላ ዜና ታዲያ ትላንት ወዲያ የተፈጠረው ክስተት አሁንም ኢትዮጵያውያንን እያነጋገረ ይገኛል። ለአንዲት ሴት 2 ሽምግልና በተመሳሳይ ሰዓት። አዎ እውነት ነው ይህ የምትሰሙት ነገር። ለአንዲት ሴት 2 ሽምግልና በተመሳሳይ ቀን ተልኳል። አንደኛው ቡድን ገብቶ ቤት ውስጥ ልጅቷን ሽምግልና ለቤተሰቦቿ ከጠየቀ በኋላ እሺ ይሁን ፈቅደናል ተብሎ ታዲያ ቤተሰቦች ምግብ በመመገብ ባሉበት ሰዓት ነበር ሁለተኛው ቡድን ሙሉ ባንድ ይዞ ሙሉ መኪና ሽማግሌዎችን ሰብስቦ የመጣው። ታዲያ በዚህ መሃል ነበር ችግሩና ግርግሩ የተፈጠረው። ይህ ኢትዮጵያ ውስጥም ዓለም ላይም የተሰማ አይመስለንም። ሁሉም ነገር በአንዴ ከደስታ ወደ ሐዘን፣ ወደ ብጥብጥ እና ወደ ታላቅ ጩኸት ተቀየረ። 2 ሽማግሌዎች ለአንዲት ሴት አዎ በተመሳሳይ ቀን ተልከዋል። ሁለቱም ሽማግሌዎች ግን መጨረሻቸው ሳይለይ ተበታትነዋል። በሌላ ዜና የትግራይ ጊዜያዊ ክልላዊ አስተዳደር መግለጫ ወጥቷል። የትግራይ ጊዜያዊ አስተዳደር ያወጣው መግለጫ ታዲያ እንዲህ የሚል ነው። እኛ ጦርነቱን አልጀመርንም፣ ምንም አይነት የተጀመረ ጦርነትም የለም። ያልተፈጸሙ ወይም የፕሪቶሪያውን ስምምነት ያልጠበቁ ነገሮች በትግራይ ክልል እየተደረጉ ስለሆኑ ህዝብም አደጋ ላይ እየወደቀ ስለሆነ ተፈናቃዮችም ወደ ቦታው ስላልተመለሱ መንግስት ትኩረት እንዲሰጠው ለማድረግ የተደረገ ነገር ነው እንጂ ምንም አይነት የተጀመረ ጦርነት የለም። እኛም ከፌዴራል መንግስት ጎንነን አብረንም እየሰራን ነው ሲሉ ተደምጠዋል። ውድ የኢትዮ ፋስት መረጃ ቤተሰቦች ለአሁኑ በዚሁ አበቃው። መልካም ጊዜ